ሰላም ውዴ ቻናሌ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ቪዲዮውን እስከመጨረሻው ድረስ እዩት። ለህይወታችሁ የሚጠቅም ነገር ነው ሰብስቤ ያመጣውላችሁ። አንድም ነገር ሳትይዙ እንዳትወጡ በእግዚአብሔር ስም ጠይቃችኋለሁ። እስከ ቪዲዮ ፍጻሜ አብረን እንቆይ። አራት ነገር ይገርሙኛል አለ። አንደኛው የእባብ ዱካ በድንጋይ ላይ ያለመታወቁ ይታወቃል። አይታወቅም። ሁለተኛው የመርከብ ዱካ በባህር ላይ ያለመታወቁ። አሁን ጣናነሽ ሄደችበትና ወደን ዱካዋን ብንፈልግ እናገኘዋለን? የለም። ሶስተኛው የንስር ዱካ በሰማይ ላይ ያለመታወቁ። አራተኛው ግን የምታስደንቀኝ ስራዋን ሰርታ ያልሰራች መስላ ለባሏ የምትቀርብ ሴት ናት አለ። ምን ማለት ነው? አሁን ይሄ ከርሱ ጋር የሚያገናኘው ሴት ኃጢአት ሴት ባሏን ሰርቃ ኃጢአት ሰርታ ዙራ ባሏ ጋር አብራ ብትኖር ያውቅባታል? አያውቅባትም። ነገር እንጂ ምን ነው የሚያውቀው? ወንድስ ቢሆን ይታወቅበታል። ያን ትርጉሙ ሌላ ነው። ዘመድ ወደምታውቁት አትይዙ። ሌላ ነው ነገሩ። ያቺ ሴት የምትባል ማን እንደሆነ ታውቃላችሁ? ነፍስ ናት። እና ስራዋን ሰርታ ያቺ ባሏን የሰረቀችው ሴት መታት ያልሰራች ሚስቱን ቁጭ ትላለች። በቃ ምን ናት። ምን ማለቱ መሰላችሁ? ስራዋን ሰርታ ያልሰራች የምትመስል ሴት ትደንቀኛለች ማለት ኃጢአቷን እንደፈለገች ስትሰራ ኖራ ንስሐ እጥብ አድርጎ ጥሎላት ከጻድቃን ጋር ኃጢአት ቀምሳ የማታውቅ መስላ የምትቆም ነፍስ ታስገርመኛለች ነው ትርጓሜው። እንደዚህ ነው አባቶቻችን ተረጎሙ። ሰሎሞንም ስለዚህ ነው መናገር የፈለገው እንጂ ሴትና ወንድ አይደለም ማውራት የፈለገው። አይገርማችሁም? እንደዚህ የሚያደርግ ማን ነው ታዲያ? ተናገሩ እንጂ እግዚአብሔር ነው እንዴት የሚያደርግ። እንደገና መስራት ይችላል። መታደስ ማለት ነው። አዲስ ሰውነት ማለት የታደሰ ሸክላ መሆን ነው። ሲጨንቀን ሳስብ እግዚአብሔር እኛ ምን ያክል እንደሚወደን የምንረዳበት ነገር ነውና የንስሐ ህይወትን ያክል ተዘጋጅቶልን ደግሞ ሳንገባ ርቀን የምንቀራለንና ሁላችንም ለንስሐ ህይወት ያብቃን። ሰላም ለኪ 7 ሰላም ለኪ ያደለው 64 ሀቃተም እንደው በቃ እንደዚያ 7 3 እኮ መድገም ቁጥሩ ነው። ሰላም ያለ ከመቤታችን ነው። እውነት ነው። ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋል። ሲጨንቃችሁ፣ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ፣ ተስፋችሁ ሲጨልም፣ ህይወት ሳይሆን ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በስጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስት ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ፣ በህይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችንን ሰላም ለኪ እያላችሁ ተማጸኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በህይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ልሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ3 የበዓታ ማርያም ቀን ጸሎተ ማርያምን 3 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን ጸሎተ ማርያምን በቀኗ ልክ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በእድሜዋ ልክ 64 ጊዜ መጸለይ ትችላላችሁ። አባቶች የሚነግሩንን ምክር ወደ ህይወታችን አምጥተን የእውነት መተግበር አለብን። እንደዚህ ቲክቶክ ላይ ለማይረባ ነገር ቻሌንጅ እያላችሁ ተቀበላችሁ ትሰራላችሁ። ይሄንንም ልክ እንደዛ ቆጠሩትና ህይወታችሁ ላይ ወሩ ልክ አንድ ብሎ ሲጀምር አባታችን የመከሩንን ምክር ሰላም ለኪን መድገም ጀምሩ።
በተግባር ማለት ነው ወደ ህይወታችሁ የሚመጣውን ለውጥ እመቤታችን ስትቀርባችሁ ታያላችሁ። ይሄን ነገር እኔ ሞክሬው ነው ለእናንተም ያመጣውላችሁና እስኪ እንደ ቻሌንጅ ቆጠሩትና ወደ ህይወታችሁ አስገብታችሁ ሞክሩት። እሱ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ያጥናል አይደል? እየዞረ አጥኖ ሲጨርስ ምን እያለ ይገባል ወደ መቅደስ? እግዚአብሔር አምላኬ በከማነ ሀልከ ጥቅማ ለኢያሪኮ በሄደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። ምን ይላል? አቤቱ ፈጣሪ እግዚአብሔር ሆይ በባሪያ በኢያሱ አድረህ ያንን የኢያሪኮ ግንብ ዙረው ሲዞሩ እንዳፈረስከው እኔም ዛሬ ዙሬ ሳጥን የሕዝብህንና የኔን የኃጢአት ግንብ አፈርስልኝ ይላል። እግዚአብሔር ያፈርስልን። አሁን ታቦቱ የሚዞረው እኮ ለዚህ ነው። የምንዞረው ለምንድን ነው? ዝም ብለን መዞር ፈልገን መሰላችሁ? ለምንድን ነው የምንዞረው? በዚያውም ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስን። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው ይሄ። የእውነቴን ነው። ከተማ ዝም ብሎ እዚሁ እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር 1 ሰዓት፣ 2 ጊዜ ለመዞር ሌላ ሰዓት፣ 3 ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን። ለምን ዝም ብለን እያደከደክ እዚሁ ስናጨበጭቡለት ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዴ! አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን የታቦት የሚዞርበት ምክንያት መድኃኔዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? ንገሩ እንጂ። ኢየሱስ ማለት እሳ ኢያሱ ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ዙረን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው። እመቤታችን ተሰዳ ጣና ቂርቆስ ስትደርስ ምን እንደሆነ ታውቃላችሁ? በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ጣና ቂርቆስን በላይ ሆናችሁ በሰማይ ሆናችሁ ፎቶ ብታነሱት ወደ ምዕራብ የዞረ ሰይፍ ነው የሚመስል ገዳሙ ራሱ። እዩት፣ ለሌላ ቀን ሰይፍ ነው የሚመስል ወደ ምዕራብ የዞረ ሰይፍ። መያዣው እዚህ አካባቢ ነው የሰይፍ እዚህ ወደ ያሬድ አካባቢ፣ እዚህ ወደ ደንበዛ አካባቢ ደግሞ የሰይፉን ደረት ነው የሚመስል። ለምንድን ነው? አጋንንትን የሚያጭድ ገዳም ነው ይሄ። እውነቴን ነው የምነግራችሁ። ምዕራብ ጨለማ አይደል? ጨለማ ደግሞ የማን ምሳሌ ነው? ያጋንንት ነው። እዚህ እመቤታችን ዳጎንን ታቦተ ጽዮን ስትሄድበት እንደተቀጠቀጠ ሁሉም ማንን ይዛለች በላይዋ? ቃል በሉ። ድንግል ማርያም እሳ ስትመጣ ማንን ይዛ ነው የምትመጣ? ቃል። ቃል ማን ነው? ልጇ ቃል። ታቦተ ጽዮን የእግዚአብሔርን ቃል ይዛ ስትሄድ ዳጎን እንክት ይላል። ድንግል ማርያምን ስንጠራት አካላዊ ቃልን ልጇን በሷ ላይ አድሮ ስለሚመጣ ዲያብሎስ ይቀጠቀጣል። እኛም በድንግል ማርያም ደስ ይለናል። እንዴት ተመልከቱ። ሕፃን ልጅ እናቱ ውሃ ዳበት ስትመጣ ደስ እንደሚለው አለ አባትኝ። ግን እኔ ራሱ እትፌሳ በስዕልኪ በርእይ ወበተሳልሞ ይሄ ሕፃን ልጅ ሕፃኑ እናቱን ሲያይ ደስ እንደሚለው እኔም ያንቺን ስዕል እያየው ስሳለመው ደስ ይለኛል ይላል። አሁን እዚህ ያለችውን ስዕል ስታያት ደስ አይላችሁ? ደስ ይለናል። ስለዚህ እናታችን ድንግል ማርያምን የያዘ ሰው በንጉሳችን በክርስቶስ ደስ ይለዋል። የጽዮን ልጆች በእግዚአብሔር ደስ እንደሚላቸው የታቦተ ጽዮን ልጆች፣ የድንግል ማርያም ልጆች ክርስቲያኖች ደግሞ በክርስቶስ ደስ ይለናል። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል። ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደል አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ።
ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። እውነት ነው። በተለይ እዚህ ሶሻል ሚዲያ ላይ ቲክቶክ ከመጣ በኋላ ትላልቅ አባቶችን ከጀርባ ፎቶዎችን አድርጋችሁ የምትሳደቧላችሁ፣ አጽዋማትን ደግሞ ለቄሶስ ነው እንጂ ለኛ አይደለም የምንላለን እና ሁላችንም ደግሞ ክርስቶስ ለሁላችንም ስለሆነ መጥቶ ተሰቅሎ የሞተልን ሁላችንም ኃላፊነት አለብን። ሰዎችን ደግሞ ታላላቅ አባቶችን አታብጠልጥሉ ባካችሁ ሚዲያ ላይ። በሁሉ ጉዳይ ላይ አዋቂ ነኝ ካለ ይሄ ሰው በሽተኛ ነው ማለት ነው። አንድ ሰው በጤናም የሚያውቅ በሚሊተሪም እውቀት ያለው በትምህርትም ላይ እውቀት ያለው በስፖርትም እውቀት ያለው በሁሉ ጉዳይ ተንታኝ ከሆነ አንድ ሰው ምንም አያውቅም ማለት ነው። አንድ ነገር ላይ ነው ሰው ማወቅ የሚችለው። እኔ በዚህ ጉዳይ ባልማርም የተማሩ ሰዎች ሲሉ እንደምሰማው ወይም ደግሞ ሲያደርጉም በተግባር እንደምናየው ለምሳሌ በሕክምና ዘርፍ እያወቁ በመጡ ቁጥር ሙያቸው እየጠበበ ነው የሚመጣው፣ እየጠበበ ይመጣል። ለምሳሌ አንድ ሰው መጀመሪያ ጠቅላላ ሐኪም ሳለ ጠቅላላ ዶክተር ሲሆን ሁሉንም ያክማል፣ ጨጓራ ያክማል፣ ልብ ያክማል፣ ሁሉን ያክማል። ስፔሻላይዝ ሲያደርግ እውቀቱ እየጠበበ ይመጣል ማለት ነው። ለምሳሌ የኩላሊት ብቻ ከሆነ የኩላሊት ይሆናል፣ የአይን ብቻ ከሆነ የአይን ብቻ ይሆናል። እውቀቱ በአንድ ነገር ላይ እየተወሰነ ሊቅ ሲሆን እውቀቱ በአንድ ነገር ላይ እየተወሰነ ይመጣል ማለት ነው። እሷን ብቻ ኤክስፐርት የሚባለው ይሄ ነው። ኤክስፐርታይዝ እውቀቱ ነው። ኤክስፐርት የሚባለው በዚያ ጉዳይ ላይ ልክ በቃ የእውቀት ቀዶ ጥገና የሰራ ሰው ማለት አንድ ነገር ልክ ፕሮፌሽናል ነው እንደሚባል አንድ ሰው የጣውላ ፕሮፌሽናል ነው የሚለው ይህን ጠረጴዛ ፍትትት አድርጎ ሲገጥመው እንደ ልኩን ሲያውቀው እንደሆነ ሁሉ የእውቀት ልክ ያላቸው ሰዎች እውቀትን ቀዶ ጥገና የሚሰሩት የእውቀት ሰርጀሪ የሚሰሩ የሚባሉት በአንድ ነገር ላይ ሙሉ እውቀት ያላቸው ናቸው። ለምሳሌ የአይን ስፔሻሊስቶች ራሱ እንደሰማሁት ነው። የአይን ስፔሻሊስቶች ሲጠብ ደግሞ የፑፒሏ ብቻ ወይም ደግሞ የብሌኗ ብቻ ስፔሻሊስትም ሊሆን ይችላል ማለት ነው። እውቀት እየተወሰነ ሲመጣ ነው የሚታወቀው። ሁሉን የሚያግበሰብስ ሰው አዋቂ አይደለም። እና አሁን በዚህ ዘመን በሚዲያ አንድ የመጣብን በሽታ ሁሉም ሰው በሁሉ ነገር ላይ እውቀት ያለው ነው የሚመስለው ማለት ነው። እውቀት ያለው ነው። ሁሉም ሰው መልስ ሰጭ ነው። ሁሉም መምህር ነው። ሁሉም ተንታኝ ነው። በመጽሐፍ ቅዱስ ሁሉ አዋቂ ነው። በስርዓተ ቤተክርስቲያን ሁሉ ተጠያቂ ነው። ሁሉ ይተነትናል። እና ያ ማለት ምን ማለት ነው? መምህር የሌለን እንሆናለን ማለት ነው። መረን የሌለን እንሆናለን። ስለዚህ አሁን ሲመጣ በሚዲያ ላይ በጣም በሚያስደንቅ ሁኔታ መጽሐፍ ቅዱስ ላይ ሁሉም መልስ ይሰጣል። መጽሐፍ ቅዱስ ላይ ሁሉም መልስ ሰጭ ነው። የኦርቶዶክስ አፖሎጂስት ነው ሁሉ እስከ ዛሬ ድረስ እኔ ባለም እንደዚህ ቲክቶክ ላይ ወጥቶ የሚሰሩ ሰዎች አሉ። አይምሮ መጥፎ ነው የምታሳዩትን ነውና የሚቀበለው። ከእንደዚህ አይነት ሰዎች ራሳችሁን አርቁ። ባለፈ ዘመኔ እንደ ቅዱስ ዳዊት ያለ ፍቅርን የጠገበ ሰው እንደ እንጀራ አይቼ አላውቅም። በተማርኩትም ትምህርት ፍቅርን እንደ እንጀራ የጠገባት ሰው ነው ቅዱስ ዳዊት። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው እናንተን ሊገላችሁ እየፈለጋችሁ ብዙ ሰራዊት ይዞ እየፈለጋችሁ ሊገላችሁ ነው የሚፈልጋችሁ። ሊገላችሁ እየፈለገ ድንገት ያ ሰውዬ እንቅልፍ ወስዶት ሰይፍ ይዞ ተኝቶ ብታገኙት ምን ታደርጋላችሁ? ሲያባርራችሁ ያለውን ሰውዬ ማለት ነው። ከዋላችሁበት አላውል ካደራችሁበት አላሳድር ያለ ሰውዬ እያባረራችሁ ውሎ ድንገት ብታገኙት ምንድን ነው የምታደርጉት? ጸሎቴን እግዚአብሔር ሰማኝ ብለን አናቱን ነው አይደለም? አንተ ግፈኛ፣ አንተ እኔን ስታባርር እግዚአብሔር ከእጅ ጣለህ ብለን ፈጥፍተን ነበር ምንጥለው። ዳዊት ሳኦል የሚባል ንጉስ እያባረረው ከዚያ በኋላ ዳዊትን እግዚአብሔር በጫካው መሃል ሰውሮት ነበርና ፈልጎ ሲደክመው ሳኦል ሰራዊቱን አስከትሎ ሄዶ ነበር። ደክሞት ተኛ። ሳኦል ሲተኛ ዳዊት ቀስ ብሎ መጥቶ ከሳኦል ከልብሱ ጫፍ ቆርጦ ይዞ ሄደ።
የጦሩ አበጋዝ የሳኦል አበኔር ይባላል። አበኔር አንተ የውሻ ሬሳ እንደዚህ አድርገህ ነው ንጉሱን የምትጠብቀው አለው። የልብሱን ጫርፍ ቆርጦ ማዶ ሆኖ ነው እንደዚህ የሚለው ማለት ነው። አያችሁ፣ ተመልከቱ። የዳዊት ጋሻ ጃግሬዎች ግን ሰይፍ የሚችሉት እና አቢሳ የእህቱ ልጅ ነው። አቢሳ የሚባለው አርበኛ ነው። ከወረወረ የማይስት አርበኛ ክንደ ብርቱ ነው። ይሄንን ሳኦል የሚባል ሰው እኔ በአንድ ውግ ብቻ በጦር ነው የሚዋጉት የዛ ጊዜ ከምድሩ ጋር ልስፋው መልሼም አልሰነዝርም አለው ዳዊትን። ተው እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ከልብሱ ጫፍ ብቻ ቆርጦ ይዞ ሄደ። ሲጠራው ሳኦል ምን አለ? ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ልጄ ዳዊት ድምጽ ይናፍቃል እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግኝቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ወአንሰ አቀብኩ ፍና ወእጹባተ እኔ ግን ጭንቅ ህግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንቱ። ጭንቅ መንገዶችን ጠበቅኩ ፈጣሪ ይላል መዝሙር 16 ላይ። ጠላትን በእጅ አግኝቶ መተው እንደ ዳዊት ላለ ሰው ነው። ፍቅርም ማለትና ዳዊት እንደ ልቤ ያለው ለዚህ ነበር። እግዚአብሔር በልቡ ማንንም ይወዳል። እንደ አንተ ዳዊት አንተ እንደኔ ልብ ያለህ ነህ፣ እንደ ፈቃዴ ነህ፣ የልቤ ሰው ነህ አለው። እና ዳዊት ጸልዩ ምላችሁ ለዚህ ነው። መጽሐፍ ቅዱስ ላይ እንኳን አለ ስላላዩት ነው። አንዳንዴ በጣም የሚገርመኝ እንደሆነ ታውቃለህ፣ እንዲህ አይነት ድፍረት መጽሐፍ ቅዱስ ላይ የለም ይላል። ዝም ብሎ እንኳን መጽሐፍ ቅዱስ ላይ ያለውን ሀሳብ ሙሉ በሙሉ መረዳትና መሸምደድ ይቅርና ዛሬ ከአንተ ጋር ሳወራ ብሆን እኮ አንተ የተናገርከውን ነገር ሙሉ በሙሉ ላልይዘው ይችላል። መጽሐፍ ቅዱስ እኮ እግዚአብሔር ሀሳብ ነው እና እግዚአብሔር መጽሐፍ ነው። በዛ መጽሐፍ ውስጥ ምን ያለ የሚለውን ነገር ወይ መጀመሪያ በደንብ ማጥራት እና የለም ተብሎ አይደመደምም። ሲጀመር ድፍረት ነው። የሌለ ነገር ደግሞ ቤተክርስቲያን አታመጣም። ምክንያቱም ጸሎቱ ምንድን ነው የሚለው? በገብርኤል ሰላምታ እኮ ነው የሚለው። የገብርኤል ሰላምታ ነው የሌለው ነው ወይስ እኛ እንደ ገብርኤል የሚለው ወይም በገብርኤል ሰላምታ ሰላም እንልሻለን የሚለውን ነው ጨመራችሁት የሚያስብልን እንጂ እዛ ላይ የሌለ ምንም የተጨመረ ነገር የለም። እንደውም የኤልሳቤጥ ጭምር ነው ያለው። እዚህ መልአኩ ያላት አንቺ ከሴቶች መካከል ልዩ ነሽ አይደል ያላት፣ ቡሩክት አንተ ማንስት ነው ያለው። ኤልሳቤጥ ደግሞ ቡሩክ ፍሬ ከርስኪ የሚል ጨምራለች። የማኅፀንሽ ፍሬ የተባረከ ነው ወይም ደግሞ ቡሩክ አምላክ ነው ብለን እንጸልየዋለን። እንዲህ ብላ ጨመረችበት። እኛ የኤልሳቤጥንም የእሷንም ነው የጨመረው እና የሌለ አይደለም እዛ ላይ ያለው። ያንኑ የገብርኤልን ሰላምታ አሰናድተው ነው አባቶቻችን እንዲሆን አድርገው መያዣ ነው ያበጁለት እንጂ ገብርኤል ሰላምታ እኮ ነው። በገብርኤል ፋንታ ሆነን በቀጥታ አንለውም፣ እንደ ገብርኤል ብለን ነው። ምክንያቱም ቀድሞን ገብርኤል ድርሰቱን ደርሶታል። እንደ ኤፍሬም ብለን አይደል ዛሬ ውዳሴ ማርያም እናደርሰው፣ እንደ ኤፍሬም ብለን እንደምናደርሰው ሁሉ የገብርኤልን ሰላምታ እንደ ገብርኤል ብለን እናቀርባለን ማለት ነው። እና የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ጀምሮ ያለው ቃል የተለየ ነገር አይደለም ያልነው ለማለት ነው። መጽሐፍ ቅዱስ ላይ አለ መኖሩን ግን መንፈስ ቅዱስ ያላደረበት ሰው ይህን ምስጋና ማመስገን እንደማይችል በኤልሳቤጥ ተረድተነዋል። ምክንያቱም ኤልሳቤጥ መንፈስ ቅዱስ ሞላባት ነው የሚለው። በመጀመሪያ ይህን ምስጋና ለማመስገን ይህን ምስጋና ለማቅረብ ያበቃት መንፈስ ቅዱስ ሞላባት የሚለው ነገር ነው። ለእመቤታችን ምስጋና ማቅረብ የጀመረችው ከዛ በኋላ ነው። ያውም ከትህትና ጋራ የጌታዬ እናት ስትሆኚ አንቺ ወደ እኔ እንደምን ትመጫለሽ ከሚለው የትህትና ንግግር ጀምራ ቀጠለች ማለት ነው። ትሑት ያልሆነ ሰው እግዚአብሔር ማመስገን በፍጹም አይቻልም። በመጀመሪያ ትዕቢትን ማራቅ ይገባል። ይሄ እኮ መጽሐፍ ቅዱስ ላይ የለም የሚለውን ነገር የሚለው የትዕቢት ቃል ይህን ማውጣት ይገባል። ቤተክርስቲያን ከመጽሐፍ ቅዱስ አውጥታ ከመጽሐፍት አመሳክራ ያዘጋጀችው ነው እንጂ ከዚያ የወጣ ነገር አይደለም። በዚያ መሰረት እንደ ገብርኤል ብለን ነው እያመሰገን የምንገኘው። ሲጀመር እኮ መልአኩ ገብርኤል ከመጽሐፍ ቅዱስ አግኝቶ አይደለም ያመሰገናት። ኤልሳቤጥም ከመጽሐፍ ቅዱስ አግኝታ አይደለም ያመሰገነቻት፣ ምስጋና የሚገባት ስለሆነ ነው። እና ምስጋና ይገባታል ወይ ነው እንጂ ምስጋናው ራሱ መጽሐፍ ቅዱስ ላይ የለም ጥያቄ ሊሆን አይችልም። ምክንያቱም ከመጽሐፍ ቅዱስ ባይገኝም ምስጋና ለሚገባው ምስጋናን መስጠት ያስመሰግናል እንጂ አያስነቅፍም፣ ያስከብራል እንጂ አያዋርድም የሚለውን ነገር ነው መናገር የምፈልገው። ክርስቶስ ጸሎት አስተምረን ባሉት ጊዜ አባታችን ነው የሚለውን አስተምሯቸዋል። ግን ሌላ ጸልዩ አላላቸውም።
ዋናው ነገር እሱ ነው። እናንተስ በምትጸልዩበት ጊዜ እንዲህ በሉ ብሎ ነው ያስተማረን። ያንን እንላለን። ግን እሱ በሚጸልይበት ጊዜ ደግሞ ሲጸልይ የሰማነው ደግሞ ሌላ ጸሎት አለ አይደል? ነፍሴ እስከ ሞት ድረስ ደርሳ እጅግ አዘነች፣ አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ። እንዲህ አይነት ጸሎቶች አሉ። ይህንንስ ብንጸልይ ነውር ይሆናሉ? ጴጥሮስ በጨነቀው ጊዜ መስጠም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ አይደል? ምለው አድነን እግዚኦ የሚለውን የዳዊት መዝሙር ብጸልይ በዚህ ሰዓት በጨነቀኝ ጊዜ ነውር ይሆናል ማለት ነው? እንደዛ ሊሆን አይችልም። ሐዋርያትም ልክ እንደዛው ሰብሖ ዘምሩ ነው ያሉ። አመስግኑ፣ ዘምሩ፣ ቅኔ ተቀኙ ብለው ነው ያዘዙንና እንዲህ አይነት ነገሮችን ብንናገር ኃጢአት አይሆንም ለማለት ነው። ከዛ ውጭ አሁን ይኸውልህ ኢየሱስ ክርስቶስ ያስተማረውን ትምህርት የ3 ዓመቱን ያደረገውን ታምራት 4 ወንጌላውያን ጻፉልን። ከዚያ ተነስተው እነ ቅዱስ ጳውሎስ መልእክት ላኩ። እነሱ ያስተማሯቸውም ትምህርቶች ጌታም ያስተማራቸው ትምህርቶች አንድ ላይ ተጠረዙና ምን ሆኑ? መጽሐፍ ቅዱስ ተባሉ ማለት ነው። አሁን ጌታ ካስተማረው ትምህርት አይውጡ እንጂ ሐዋርያት ድርሰት ደርሰው መጽሐፍ ጽፈው ቢያስተምሩ እንደ ነውር ሊቆጠር ይችላል? ቤተክርስቲያን እኮ ይህ ስልጣን ስላላት ነው ሐዋርያት መልእክት የላኩት መጽሐፍ የጻፉት። ቤተክርስቲያን ወንጌልን በልዩ ልዩ መንገድ የመግለጥ ስልጣን ስላላት ነው። ስለዚህ በምስጋና ልትገልጸው ትችላለች ወንጌልን፣ በግጥም ትገልጸው ትችላለች ወንጌልን፣ በጸሎት ልታዘጋጀው ትችላለች ወንጌልን። ልክ እንዲህ አይነት እንትኖች ነው ያሉት። አንተ ይኸውልህ ገበሬ ብትሆን ለሚስትህ ከአውድማህ እህል እየጫንክ ቤት ማስገባት ነው ያንተ ድርሻ የሚሆነው። ከዛ በኋላ ብትፈልግ ገንፎ አድርጋ፣ ብትፈልግ እንጀራ አድርጋ፣ ብትፈልግ ደግሞ ቂጣ ጋግራ ልትሰጥህ ትችላለች። በሚያስፈልግ መጠን ማለት በሚያስፈልግ መልኩ ልትሰጥህ ትችላለች። ይሄንን ስታደርግልህ ልክ አይደለችም ልትላት አትችልም። እንዳለ ጥሬውን እኮ ልትሰጥህ አትችልም። አዘጋጅታ ነው ልትሰጥህ የምትችለው። ወይም ደግሞ በተለመደው አንተ ባዘዝከው መንገድ ብቻ ላይሆን ይችላል። በኋላ ያኛውን አይተህ ከተደሰትክበት አላጠፋችም ማለት ነው። እና ቤተክርስቲያን ይሄ ስልጣን ይሄ መብት ያላት ስለሆነ ነው የጻፈችው። ሲጀመርም ሐዋርያት ጻፉ ተብሎ ታዝዙ አይደለም የጻፉትም ወንጌል የሚያስፈልግ ሆኖ ስላገኙት ነው የጻፉት። አጠፉ አልተባሉ። ጌታ ያላዘዛቸውን ለምን አደረጉም አልተባሉ። ያስተማረውን ትምህርት ጽፎ ማስተላለፍ ኃጢአት ስላልሆነ ከጌታ ትምህርት አይወጣ እንጂ ከቤተክርስቲያን ስልጣን ወይም ከቤተክርስቲያን አስተምሮ ያፈነገጠ አይሁን እንጂ ትምህርቱን በልዩ ልዩ መንገድ ቀርጻ ቤተክርስቲያን ልትጠቀምበት ትችላለች። በእውነት ቤተክርስቲያናችን እኮ ስንዱም መቤት ናት። እስኪ እኛን የዚህ ቅዱስ ቤተክርስቲያን ልጆች ያደረገንን እግዚአብሔርን ኮሜንት ላይ ሁላችሁም አመስግኑ። ቪዲዮአችን ጨርሰናል። እስከዚህ ድረስ ተከታትላችኋል። አንዳንድ ነገሮች ለህይወታችሁ የሚጠቅሙ እንደያዛችሁ ተስፋ አደርጋለሁ። ሰላም ለኪን እንግዲህ መድገማችሁን እንዳትረሱ። በጣም ነው ማመሰግናችሁ። ላይክ አድርጋችሁ ውጡ። ለሌሎች ኦርቶዶክሳውያን እንዲደርሳችሁ ሸር አድርጉላችሁ። ቸር ሰንብቱ።